የራስህን ምርጫና ፍላጎት ይዘህ አትሄድ። አንድ ቀን እግዚአብሔር አምላካችን ዮናስን ወደ ነነዌ ላከው። ነነዌ በ3 ቀን ትጠፋለች፣ ትገለበጣለች። አንተ ሄደህ እውነታውን ብትነግራቸው ቢመለሱ ይድናሉ፣ ካልሆነ ግን ይጠፋሉና ፈጥነህ ወደ ነነዌ ሂድ አለው። ዮናስ ግን የአገሪቱን ጸባይ፣ የሰዎችን ጸባይ ያውቅ ስለነበር ወደዛ ለመሄድ ፈቃደኛ አልነበረም። ታዲያ ምን አደረገ? እንዲህ አለና ወደ ተርሴስ ሄደ። የእግዚአብሔርን ምርጫ ትቶ፣ የእግዚአብሔርን መልእክት ትቶ እርሱ ወደሚፈልግበት፣ እርሱ ወደ ወደደበት ሄደ። እግዚአብሔር ግን እንዲሁ አልተወውም። እንዲህ ሆነ። በመርከብ ሲሄድ አውሎ ነፋስ ተነሳ። በመርከብ ውስጥ ያለው ዕቃ ሁሉ ወደ ባህር ውስጥ ተጣለ። ነገር ግን አውሎ ነፋስ ሊቆም አልቻለም። እንግዲህ በመርከብ ውስጥ ያሉት ተነጋገሩና ከማን እንደሆነ ይህ ችግር የመጣው እናውቅ ዘንድ ዕጣ እንጣጣል አሉ። ዕጣ ሲጣጣሉበት ዕጣው በዮናስ ላይ ወጣ። ከየት መጣህ? አንተስ ማነህ? አሉት። እኔ ዮናስ ነኝ። ባህሩንና የብሱን የፈጠረውን አመልካለሁ። እሱ ሊኮኝ ወደ ነነዌ መሄድ ሲገባኝ እኔ ግን በራሴ ፈቃድ እምቢ ብዬ ወደ ተርሴስ እየሄድኩኝ ነው። ስለዚህ እናንተንም ያስቸገርኩት እኔ ነኝና አውጥታችሁ ባህር ውስጥ ጣሉኝ፣ ወርውሩኝ አለ። ሰዎቹም ብዙ ካሰቡ በኋላ አማራጭ ስለሌላቸው ባህር ውስጥ አውጥተው ጣሉት። እግዚአብሔር ያሰናዳው አሳ ነባሪም ደግሞ ዋጠው። 3 ቀን እዛ ውስጥ ከቆየ በኋላ ወደ እግዚአብሔር ሲጮህ ነበርና እግዚአብሔር ጸሎቱን ሰማው። መሸነፉን ካየ በኋላ ከዚያም አውጥቶ ባህር ዳር ላይ ተፈውና ወደ ተላከበት ወደ ነነዌ ሄደ። በዚያ የእግዚአብሔርን ቃል ለሰዎቹ ሰበከ። እግዚአብሔር ያለውንም ነገር ነገራቸው። ሰዎቹም ንስሐ ገቡና ከጥፋት ዳኑ። ወገኖች ሆይ እግዚአብሔር ወዴት ነው የላካችሁ? እግዚአብሔር ምንድነው አድርጉ ያላችሁ? እናንተስ ወዴት እየሄዳችሁ ነው? ምንስ እያደረጋችሁ ነው? ማድረግ ያለባችሁ እግዚአብሔር ያለውን ነው። መሄድ ያለባችሁ እግዚአብሔር ወዳላችሁ ነው። በራሳችሁ ፈቃድ የምትሄዱበት መንገድ እንድትዋጡ፣ እንድትበሉ፣ እንድትቸገሩ፣ እንድትሰቃዩ ያደርጋችኋል። ወደ እግዚአብሔር መንገድ ስትሄዱ ግን እግዚአብሔር ከሚያጠፋችሁ ይጠብቃችኋል፣ ከአጥፊው ይጠብቃችኋል። ባይሆን ብትሰውም እንኳን የእግዚአብሔርን መንገድ ሂዱ፣ የእግዚአብሔርን ፍላጎት ሂዱ። የራሳችሁን መንገድ፣ የራሳችሁን ፈቃድ አትሂዱ። ጌታችን ኢየሱስ ክርስቶስ አንድ ጸሎት ጸለየ። አባት ሆይ ብትወድስ ይህ ጽዋ ከኔ ትለፍ አለ። ነገር ግን እኔ ያልኩት አይሁን፣ ያንተ ፈቃድ ይሁን፣ አንተ የወደድከው ይሁን ብሎ እግዚአብሔርን ለመነ። እግዚአብሔር አብ እንደወደደው ሆነ። በመጨረሻ ላይ ከፍ ከፍ አለ፣ ትልቅ ከፍታ ላይ ወጣ። ከስሞች ሁሉ በላይ የሆነ ስም ተሰጠው። የእግዚአብሔርን መንገድ ሂዱ፣ የእግዚአብሔርን ፍላጎት ሂዱ። እግዚአብሔር ከፍ ያደርጋችኋል፣ እግዚአብሔር ይረዳችኋል። ልክ ዮናስ የእግዚአብሔርን መልእክት ሄዶ በተናገረበት መልእክቱ የእግዚአብሔር መልእክት ፍሬ አፈራና ሰዎች ንስሐ ገቡ፣ ከእግዚአብሔር ጋር ታረቁ፣ ብዙዎቻቸው ዳኑ። ዛሬም ይህ ለእኛ ለትምህርታችን ተጽፎልናል። የእግዚአብሔርን መንገድ ሂዱ፣ የእግዚአብሔርን ሐሳብ አገልግሉ፣ እግዚአብሔር ከእናንተ ጋር ይሆናል። ትንቢተ ዮናስ ከምዕራፍ 1 ጀምሮ እስከ 4 ያለውን ክፍል አንብቡ። እግዚአብሔር ዘመናችሁን ይባርክ። መልካም